The most intense or ደግሞ ውጥረት የነገሰበት ቀን ይሆናል ዛሬ ብሏል የአሜሪካው ዲፓርትመንት ኦፍ ዋር or ደግሞ ሴክሬታሪ ኦፍ ዋር የሆኑት ፒት ሄግሴት። ስትራይክስ or ደግሞ በጣም ከባድ የሚባሉ ስትራይኮችን ዛሬ እናደርሳለን ኢራን ላይ በማለት ነው እንግዲህ ከጥቂት ሰዓታት በፊት የተናገሩት። ሙሉ እንግዲህ ስትራይኮች አልቆም ነበር። ኢራን ላይ ስትራይኮች የተካሄዱ ነበረ። እነ ታብሪዝ ምናምን የሚባሉ ከተማዎች ላይ ስትራይኮች ነበሩ። የምትመለከቱት አሁን ኢራን ውስጥ የነበረ ስትራይክ ነው ከጀርባ የምትመለከቱት። በዚህም ጥቃት እንግዲህ አንዳንድ የመንግስት ኦፊሻሎች እና የገቨርንመንት የአርጂሲ or ደግሞ የጦር አመራሮች መኮንኖች ሞተዋል የተባለ ክሌም አልተረጋገጠም። ገና ሞተዋል የተባለ የተወራ የሚገኘው ከተረጋገጠ ነገራችኋለሁ። እንግዲህ ፒት ሄግሴት እንደተናገሩት ከሆነ ዛሬ ኢንቴንስ ይሆናል። ደግሞ አሜሪካ እስካሁን ከደረሰችው ጥቃቶች ከባድ የሚባለውን ጥቃት ዛሬ ታካሂዳለች ብለዋል። እንግዲህ በተለያዩ ዌቮች 1 2 3 4 ሚሳኤል እያደረጉ እንግዲህ ኢራኖች የተኮሱ ነበር። ሰብሰብ አድርገው አንድ ላይ ሳይሆን በአንድ ዙር 2 ከዛ ደግሞ 3 ከዛ 1 እያላኩ ምናምን ነበርና የተወሰኑት አየር ላይ ሲመጡ ምስሎች እየወጡ ነበር። የተወሰኑት አንዳንዶቹ ደግሞ እንደምትመለከቱት እያረፉና ቦታቸውን እየመቱ ነበር የነበረው። ዛሬ ማርች 10 ነው እንግዲህ 11ኛ ቀኑን ይዟል። ይሄ ውጊያው ደግሞ ይሄ ጦርነት 11ኛ ቀኑን ይዟል። አሁንም ሁለቱም የፒስ መንገድ ደግሞ የሰላም መንገድን አንወስድም፣ የሰላም መንገድን አንፈልግም፣ እርስ በርስ እንጠፋጠፋለን የሚል ዛቻ ላይ ነው የሚገኙት። አስ ቲንግስ ዴቨሎፕ አፕዴት ማድረጋቸው ይሆናል። ይመቻችሁ። መልካም ቀን።